አንድ የመንግስት ባለስልጣን ደወለ እና ልጁን መቱት ነው ያለው። የቱን ስለማጣው ለምን ያህል እንደሆነ እንጃ ደነዘዝኩ። እንደገና ጠየቅኩት ደግሜ ምን መታው እንደዚህ ተመቶ አለኝ ነገረኝ። በጣም ነው የደነገጥኩት። በጣም አስፈሪ የሆነ ስሜት ተሰማኝ። ለረጅም ጊዜ ቆየ። ፕሮባብሊ ከ5 ደቂቃ በኋላ ነው እንደገና ወደ ማጣራት ሌሎች ወደ መጠየቅ የሄድኩት እና በአጫሉ የግል ጓደኛ የነበረ ለኛ ህዝብ ደግሞ አይከን የነበረ የልብ ትርታውን ሲናገርለት የነበረ ነው። በእኛ ህዝብ እንደዛ ቀን ኮሌክቲቭ ትሎማ ውስጥ የከተተው ቀን ያለ አይመስለኝም በታሪኩ። በጣም አስደንጋጭ ነበረ። ህዝቡ ሁሉ ነው በጣም የደነገጠው፣ በጣም የተናደደው፣ ቅስሙ ነው የተሰበረው። እስከዛሬም ከዛ ውስጥ እንደ ግለሰብም እንደ ማህበረሰብም አልወጣንም። ከዛስ ሌሊቱን በምን አይነት ሁኔታ አሳለፍክ? እንቅልፍ አልነበረም። በአንድ ወገን ከፍተኛ ሀዘን ነበር፣ በሌላ ወገን ደግሞ ስጋት ነበረን። ክስተቱ ከፍተኛ ሀገራዊ አደጋ ይዞ እንደመጣ ሁላችንም ተረድተናል። በተቻለ መጠን ነገሮች እንዳይባባሱ ሙከራ ማድረግ ነበር። ሰኔ 23 2012 ማክሰኞ መሆኑ ነው። ከማለዳው ጀምሮ የነበረውን ከዚያም የተፈጠረውን ሁኔታ እንዳለ የማክሰኞ ጠዋት ማለዳ ተነሳችሁ? አዎ፣ ማታ የነበረው ሀሳብ መንግስታዊ የቀብር ስነ ስርዓት ይፈጸማል የሚል ስለነበረ ማምሻውኑ ሌሊቱኑ ሀሳቡ እንደዛ ነበረ። መንግስታዊ የቀብር ስነ ስርዓት ይፈጸማል፣ ፕሮፐር የሆነ ምርመራ ይካሄዳል ስለሚል የሚቀጥለው ቀን ቀብር ይሆናል የሚል ግምት አልነበረኝም። ጠዋት ላይ ሬሳ ወደ አምቦ ሊወሰድ ነው የሚባለው ነገር ሲሰማ በጣም ነው የደነገጥኩት። በጣም ተናደድኩ። ያንን የሚያክል ሰው የሀገር ሀብት የሆነ ፐብሊክ ፊገር በዛ መልኩ መቀበር ነበረበት ብዬ ስላላመንኩ በጣም ነው የተናደድኩት። ስለዚህ ቀብር መድረስ አለብኝ ብዬ ተነስቼ ወደ አምቦ ስንሄድ ደረስን። ሬሳ አጅበን መሄድ ሞከርን፣ አልተቻለም። ህዝቡ ፈጽሞ ሊያሳልፈን አልቻለም። መሄድ የለበትም ነበረ። እዛው ፊንፊኔ መቀበር አለበት የሚል አቋም ነበረ። ስለዚህ መንገድ ዘጉብን እና ከመንግስት ባለስልጣናት ጋር ተወያየን። መመለስ አለበት ማለፍ አይችልም የሚለው ላይ ተስማምተን መለስን። ከዛ በኋላ ያው እኛንም አሰሩን። ብዙ ዲቴል ውስጥ ባልሄድ ደስ ይለኛል። እንደ ግልም እንደ ማህበረሰብም ትራውማታይዚንግ የሆነ እስካሁንም እውነታው ያልወጣ ጉዳይ ስለሆነ ብዙ ዝርዝር ውስጥ ባልሄድ ደስ ይለኛል። አገጭጓ ነበረ። እናንተም በቁጥጥር ስር ለማዋል በተደረገው ሙከራ ተኩስ ነበረ። የወደቀም ሰው ነበር? እኔ እዛ ያለው ምንም ተኩስ አልነበረም። የነበሩትን ፖሊስም ነበረ፣ መከላከያም ነበረ። ከነበሩት አዛዦች ጋር ተወያይተን ነገሮችን አረጋግተን ነው እኛ ወደ ቁጥጥር ስር የገባ ነው። እኛ ከሄድን በኋላ ግጭትም አልነበረም። አንዳንዱ ጥይት ባርቆ ነው ይላል፣ አንዳንዱ አንድ ፖሊስ ራሱን ገሎ ነው ይላል። እንዳልኩ ያልተጣራ ጉዳይ ነበረ። ያን ግን የሰማሁት ታስሬ በ3ኛው ቀን ነው እንጂ እኔ እስካለሁ ምንም አልነበረም። አንተ ያለ ለህይወት አስጊ የሆነ ወደ አንተ መጣ እንደው ያነጣጠር ወይም ምናልባት ህይወትን ሊያሳጣ ዋጋ ሊያስከፍል የሚችል ስሜቶች አልሸተቱም? አልነበሩም? ነበሩማ። ቢያንስ ወደ 500 የሚሆን ወታደር ነበረ ከፖሊስ እና ከመከላከያ በዛ ቦታ ላይ እስከ አፍንጫ የታጠቀ ነበር። ተረጋግተን ባናረጋጋ ኖሮ
እኛን የሚጠብቁ ልጆችም ነበሩ። 3 ኃይል አለ። እኛን የሚጠብቁ ልጆች ነበሩ። እኛን የሚጠብቁ ልጆች ነበሩ። የኦሮሚያ ፖሊስ ነበሩ። የመከላከያ ነበሩ። በጣም መፋጠጥ ነበረ። ቀስ በቀስ አረጋጋን። የነበሩት የመከላከያ አዛዦችም በጣም ብልህ ነበሩ። ተነግሯቸው የመጡትና ያዩት አንድ አልነበረው። ስለዚህ ተወያየን፣ ምን ይሻላል ስንል ነገሮችን ማርገብ ስላለብን መከላከያ ከቦታ እንዲወጣ ጠየቅናቸው። እሺ ብለው አስወጡ። የኛ ልጆች እኛን የሚጠብቁት እንዲፈቱ አረግን፣ አስፈታናቸው። ስለዚህ የኦሮሚያ ፖሊስ ብቻ በአካባቢው እንዲቆይ አረግን። ከዛ የኦሮሚያ ፖሊስ እኛን እንዲይዝ አረግን። በዛ መልኩ አረጋጋ ነው እንጂ አደጋውማ ትልቅ ነበር። ለምን ተያዛችሁ? ቀድሞ ያለቀ ጉዳይ ነበር። አጋጣሚው ከዛ ጋር ተገጣጠመ እንጂ ያው ምርጫ ገባለሁ ስላልኩ ከምርጫ ማስቀረት ግዴታ ነበረ። ከዛ ጋር የተያያዘ ነው። እድሉን በመጠቀም ወደዛ ተሄደ እንጂ ያው አጋጣሚ ብቻ ነው። ቀድሞ ያለቀ ነው እኔን ማሰር። በነገራችን ላይ ስለ ሃጫሉ ግድያ እስከዛሬም ድረስ በግልጽ የወጣና የተነገረ ነገር የለም። አንተ በግል የጠረጠርከውና የገመትከው ምናልባትም ደግሞ የደረስክበት ድምዳሜ ይኖር ይሆን? ያኔ በወቅቱ የተሰማ ሊሆን ይችላል፣ ወይም አሁን ከዓመታት በኋላ በዝግታ በጥሞና ስታሰላስለው ምንድነው የደረሰበት ይሄ ልጅ? ይሄ የአንድ ትልቅ ሰው የአይን ብሌናችን የሆነ ሰው ግድያ ነው። ስለዚህ በግምት መናገር፣ በጥርጣሬ መናገር ኢፍትሃዊ ነው። ፍትህን ሊያመጣ አይችልም። አንድ ቀን ግን ፕሮፐር የሆነ ምርመራ ሲካሄድ እውነቱ እንደሚወጣ ተስፋ አደርጋለሁ። አሁን ላይ ቁጭ ብዬ ግን ስፔኩሌት በማድረግ በ24 ሰዓት ውስጥ ነው 24 ሰዓት እንኳን አልሞላም ስታሰር፣ ጊዜም አልነበረኝም ኢንፎርሜሽኖችን ለመሰብሰብ። እስር ቤት ሆኜ የሰማኋቸው ያየኋቸው የተለያዩ ነገሮች ይኖራሉ። ኮንክሉሲቭሊ ግን እከሌ ነው፣ ይሄ ቡድን ነው፣ ይሄ ግለሰብ ነው የሚለው ላይ ለመድረስ የማይሆን ስፔኩሌሽን፣ የማይሆን ግምት ከመስጠት ያለፈ አስረግጦ ለመናገር የሚያስችል ነገር የለኝም። ቢኖረኝም አሁን መናገር ምንም ጥቅም የለውም። ወደፊት ግን አንድ ቀን አውቆ እንደሚወጣ ተስፋ አድርጋለሁ። ቤተሰቦቹ ፍትህ አግኝተዋል ብለህ ታስባለህ? አላገኙም። የሶስት ሰዎች ስም ተጠርቶ ሁለቱ በቁጥጥር ስር መዋላቸውና ሌላኛው እየተፈለገ መሆኑ ተገልጾ ነበር። እንዲያውም በወቅቱ መግለጫው በሚሰጥበት ጊዜ ሁሉ የስም ማዘባረቅ ስህተቶች፣ ነገሮች ነበሩ። ከዛ የነበረውን የፍርድ ሂደት እስር ቤት ላይ ብትሆንም ከዛም ከወጣ በኋላ ተከታትለዋል? ተከታትየዋለሁ፣ ግን ሀቅ አይመስለኝም። አጥጋቢም አልነበረም። እንዳልኩህ ሃጫሉም ቤተሰቡም ፍትህ አላገኘም። ወደፊት አንድ ቀን ኦኬ። እስቲ በጣም የገረመኝን አንድ ነገር ልጠይቅህ። ከእስር ከተፈታ በኋላ ዘለግ ያሉ ወራት ቆይተ ነው መጀመሪያ ላይ ያየው ያዳመጥኩ ኡቡንቱ ላይ ነው የነያስ ቤት ፕሮግራም ላይ እና በጣም የገረመኝ አሁንም ድረስ ሳገኝ ስናወራ የታዘብኩት ነገር አለ። ያማቀው ትንታግ ሲናገር የሚወራጭ ጎረምሳው ጀዋር ጎልምሷል። ያ ደማሚት ቃላትን እየወረወረ በግለት የሚናገረው ጀዋር ለዝቧል፣ ሰክኗል። በአጠቃላይ ቀድሞ የነበረ መንፈስ፣ የጋለ ስሜትና ድምጸት፣ አካላዊ ገጽታ ጭምር ተቀይሯል። በጣም የገረመኝ ምንድነው የለወጠ? እስር ቤት ጊዜ ሰጠኝ እረፍት እንድወስድ እና ነገሮችን እንዳሰላስል እንዳብሰለስል ረዳኝ። አየህ ምናልባትም 10-12 ዓመት ጀምሮ በፖለቲካ አክቲቪዝም ውስጥ ነው የቆየሁት እና ስታሰር እድሜ ወደ 34 አካባቢ ነበር፣ 33-34። ስለዚህ ለ20 ምናምን ዓመት አክቲቭ የሆነ ፖለቲካ ውስጥ ነበር የቆየሁት።
እና ጉርምስናው አለ፣ ቁጭቱ አለ፣ እልህ አለ። ያ ሁሉ ተደራርቦ በፉል ስፒድ ነበር ሲሄድ ነበር። ኦኬ እስር ቤት እንደገባው የመጀመሪያ 3 ሳምንት ተኛው። እንቅልፍ ምክንያቱም ከዛ በፊት በተለይ በትግል ወቅት በጣም እድለኛ ከሆንኩ በቀን 3 ሰዓት ከተኛው ነበር። እሷንም 30 ደቂቃ እየተነሳው እንደዛ ተኛው። ትልቅ ሸክም የወረደልኝ ያህል ተኛው። በጣም አረፍኩ። እዛ በኋላ መጻፍ ጀመርኩ። እየተቀሰቀስክ ነበር አሉ ምግብ ብላ የምትባለው? እንቅልፍ ከተኛውበት ቀስቅሰውኝ ነው ምግብ ብላ የሚሉኝ። ሽንት ቤት የሚወስዱኝ ከእንቅልፍ ቀስቅሰውኝ ነው። እና በጣም ተኛው እና የሆነ ሸክም ወረደልኝ ከ3 ሳምንት ከምናምን በኋላ። ከዛ መጻፍ ጀመርኩ። እዛ መጽሐፍቶች እየገቡልኝ ማንበብ ጀመርኩ። ብቸኝነቱ ከራስ ጋር መነጋገር፣ ያለ ኮምፒውተር፣ ያለ ስልክ፣ ያለ ሰዎች፣ ያለ ጫጫታው ብቸኝነቱ ምናልባትም ለመጀመሪያ ጊዜ ከራሴ ጋር እንድነጋገር እድል ሰጠኝ እና ይመስለኛል ያ ነው አንዳንዶች እንደሚሉት እንድበስል ያደረገኝና ተረጋግቼ እድል ሰጠኝ። ምናልባትም ቀደም ሲል ከአነሳው ጥያቄ ጋር ተዛምዶ ይኖረዋል ብዬ የምገምተውን አንድ ሀሳብ ልጥቀስ፣ እንደው ሳትደብቅ ንገረኝ። ጃዋር ተከበበ የተባለ ጊዜ የተቀሰቀሰው የደጋፊዎችህ ቁጣ፣ የተፈጠረው አደጋ የሚዘነጋ አይነት አይደለም። ሰኔ 23 2012 ግን በአጭር ቃል አራዳዎች እንደሚሉት ወፍ አልነበረም። ጃዋር ተከበበ ስለተባለ ብቻ ቀውስ ከተፈጠረ፣ ታሰረ ከተባለማ ሀገሪቱ ላይ በቃ ድብልቅልቅ ያለ ሁኔታ ይፈጠራል የሚል የብዙዎች እኔን ጨምሮ ስጋት ነበረ። ግን ምንም የተፈጠረ ነገር አልነበረም። አንተ ራስህ አልደነገጥክም? እኔ እንግዲህ ምን እንደሆነ አላውቅም ነበረ። ምክንያቱም ቀብር ሄድን፣ ታሰርን። ከዛ በኋላ ስልክ የለም፣ ከሰው መገናኘት የለም፣ የማውቀው ኢንፎርሜሽንም አልነበረም። ነገር ግን የነበረው ሾክ ከልጁ መገደል ጋር ተያይዞ የነበረው ሾክ በሾክ ላይ ሲመጣ ትደነዝዛለህ፣ አንዳንዴ ያዝዛል እና ያም ይመስለኛል። ነገር ግን እኔ ከመታሰሬ በፊት ሁለት ነገር እየመጣ እንደሆነ እርግጠኛ ነበርኩ። ወይ እገደላለሁ ወይ እታሰራለሁ። እና ቤቴ ውስጥ 2 ሻንጣ አዘጋጅቼ ነበር። አንደኛው ፒጃማ ያለው እስር ቤት የሚሄድበት፣ አንደኛው ነጭ ጣቃ ያለበት የምቀበርበት። ከሁለት አንዱ እየመጣ እንደሆነ ግልጽ ነበር ለኔ። ሳይኮሎጂካሊ እኔ ሬዲ ነበርኩ። ምንም አልገረመኝም። ስታሰርም አልገረመኝም። ለሞትም ለስሩም ዝግጁ ራስን አድርጋ ዝግጁ ነበርኩ። ሳይኮሎጂካሊ ሬዲ ነበርኩ እና ብዙም ከዛ በኋላ ምን ተፈጠረ ምን ሆነ የሚልም ነገር ስጠይቅ አልነበረም። እንዳልኩ እንደተሰርኩ ወደ መኝታ ነው የሄድኩት እና እንትን አልነበረኝ። እንዲህ አይነቱ ነገር ግን ሰዎች ላይ በተለይም ፖለቲከኞች ላይ የሚያሳድረው ተጽዕኖ የሚፈጥረው ስሜት አለ። ምክንያቱም ብዙውን ጊዜ የምንመካው እታገልለታለሁ ሞትለታለሁ በምንለው ህዝብ ነው። ፖለቲከኞች እንደዛ ነው ስሜት ያላቸው እና አንተ እታገልለታለሁ በምትለው ህዝብ ወይም በደጋፊዎች ላይ የነበረ እምነት አልተሸረሸረም? ምንም መጥተው ያስፈቱ አንድ ቀን ያሳድሩ አላድርም እስር ቤት አይነት ስሜት በውስጥ አልነበረም? አልነበረም። ሪሜምበር እኔ እኮ የፖለቲካ ሳይንስ ተማሪ ነኝ። የስቴት ፓወርን ምንም ብታደርግ የስቴት ፓወርን አንደርስቲሜት ማድረግ የለብህ አይደለም። ረጅም እድሜ ያላት ስር የነደደ ቢሮክራሲ ያላት እንደ ኢትዮጵያ ተውና በጣም ፍራጃይል የሆኑ ስቴቶች ራሱ ያላቸው ካፓሲቲ ቀላል አይደለም። ስለዚህ ብገደል ይበቀልልኛል፣ ብታሰር ያስፈታኝልኛል የሚል እንደዛ አይነት ቀቢጸ ተስፋነት ሊኖርም አይችልም። ምክንያቱም ኢዝ ስቴት